ምንም ነገር እግዚአብሔር ይታገሳል። የልጁን የክርስቶስ ኢየሱስን ደም ማክፋፋት ግን አይታገስም። በመስቀል ላይ ኢየሱስ ክርስቶስ የሰራውን ነገር አለመቀበልን ግን አይታገስም። አለማመን ነው ያስቀራል፣ ማመንስ ያሻግራል። በማመን ነው ይገባል ወደ እረፍት አለ፣ ከፊታችን እረፍት አለ። ኢያሱ ቢያሳርፋቸው ኖሮ እግዚአብሔር ስለሌላ እረፍት አያወራም ነበር። ያኛው እረፍታው ድብዝዝ ባለ መንገድ የተነገረ እረፍት ነው። ይሄኛውስ ዘላለማዊ ነው። ድካም የለበትም፣ ጉስቁልና አያቀውም፣ ሰውነት አያረጅም፣ ሰማይ ረሃብና የለም፣ ኃጢአትም ሰይጣንም የሉም። እውነተኛ እረፍት ከፊት አለ። ያንን እረፍት ገንዘብ የማረገው በማመን ነው። አለማመን እስራኤልን ከዛ እረፍት አጉድሏታል። ይሄንንም ደግሞ አዲሱን ኪዳን ላይ ያለውን ሕዝብ አለማመናው ከዘላለማዊ እረፍት ያጎለዋል። የብሉይ ኪዳኑ ተአምር በጣም አስገራሚ ነው። የአዲስ ኪዳኑስ ወደር የለውም። በብሉይ ኪዳን እግዚአብሔር ተአምር ሲያደርግ በሙሴና በእግዚአብሔር መካከል መልአክ አለ። በመልአክ መካከለኛነት የተደረገ ይለዋል። ይሄኛውስ ምንም መሃል ላይ የለም። ኢየሱስ ፊት ለፊት ነው የመጣው። ተአምሩ ይበልጣል። አምላክ ሰው ሆኗል። የእምነታችን ሴንተሩ ሱፔሪሪቲ ኦፍ ክራይስት ነው። የእርሱ የበላይነት ነው፣ የእርሱ ልቀት ነው። ቀጥሎስ እምነታችን የሚመሰረተው በመስቀል ላይ በሰራው ስራ ነው። ከዚህ የሚበልጥ ተአምር መቼም አይሆንም። አጠገብ ሰው እግዚአብሔር ከአፈር ቢሰራ የመስቀል ሞትን ያክል አይሆንም። በእጅ ምንም ነገር ቢያደርግ እግዚአብሔር አስፈሪ በሆነ መንገድ ሰማይ ተከፍቶ ድምፁ እያስገመገመ ቢመጣ ኢየሱስ መስቀል ላይ የሰራውን ያክል አይሆንም። የመጨረሻ ኢየሱስ መስቀል ላይ የሰራው ስራ። ይሄንን አለማመን ከዘላለም ረፍት ያጎላል። ወንድሜ እህቴ ያጎላል። በእግዚአብሔር ቤት ውስጥ ቁጭ ብለን ሌላ ነገር በጣም እያሳበደን እያስገረመን እያልን የኢየሱስ የመስቀል ሥራ የጎደለብን ቀን። እስራኤል እኮ መና መብላታቸው ይገርማቸዋል። ምንድነው እያሉ ይበላሉ። እግዚአብሔር በሲና ተራራ ወርዶ ሲናገር ይንቀጠቀጣሉ። ቀጥሎስ አያምኑትም። ብዙ ተአምር፣ ብዙ ምልክት፣ ብዙ ድንቅ ሲደረግ እጅን ባፍ ላይ ጭነ ብትገረም የክርስቶስ የመስቀል ሥራ ልብን ካላሸነፈው አይቻልም። እግዚአብሔር ልጁን መስቀል ላይ ገሎ አይጫወትም። የመጨረሻ መዳኛችን ይሄ ነው። የመጨረሻ የዘላለም ሕይወት ማግኛ ይሄ ነው። በክርስቶስ ኢየሱስ እናምናለን፣ የዘላለም ረፍት ውስጥ እንገባለን።